ተስፋ አስቆራጩ መምህሬ ከዓለሚያ ግብርና ዩኒቨርሲቲ በደን ሳይንስ የመጀመሪያ ዲግሪን የጨረስኩት በጥሩ ውጤት ነበር። ጥሩ ውጤት ሲባል በማዕረግ የሚባለው ደረጃ ውስጥ ይካተታል። በወቅቱ በማዕረግ የሚመረቁ ተማሪዎች ዩኒቨርሲቲ ውስጥ መምህር ወይንም ሌክቸረር ሆነው የመቅረት ወይም በሌላ የምርምር ተቋም ውስጥ ቅድሚያ አግኝተው ይቀጠሩና በጣም በአጭር ጊዜ ውስጥ የድህረ ምረቃ ወይንም የማስተርስ የፒኤችዲ ዲግሪ ትምህርት የመማር ዕድላቸው የሰፋ ነበር። ከመጨረሴ በፊት በተለይ አራተኛ ዓመት ያለው የነበረብኝ አጠቃላይ ውጤት ሲታይ ዩኒቨርሲቲ ውስጥ መምህር ሆኜ የመቅረት አጋጣሚ ከሞላ ጎደል የተረጋገጠ ይመስል ነበር። ያም ባይሆን ውጭ ወጥቼ በአጭር ጊዜ የድህረ ምረቃ ትምህርቴን እከታተላለሁ የሚል ተስፋ ነበረኝ። መምህሮቼም ሁሉ እንደዛ አይነት ተስፋ ነበራቸው። ይሁንና የታሰበው ቀርቶ ያልታሰበው ሆነና ከአንድ ግለሰብ ጋር በተፈጠረ አለመግባባት ዩኒቨርሲቲ ውስጥ ሳልቀጠር ቀረሁ። እንዲያውም የባሳለና እኔ በተመረኩበት ወቅት የመንግስት ለውጥ ስለነበረ ከውጭም የሚቀጥረኝ አጥቼ ለአንድ ዓመት ያለ ሥራ ተጉላላሁ። ከአንድ ዓመት በኋላ ሥራ ይዤ ገጠር ገባሁ። የድህረ ምረቃ ትምህርት የመማር ተስፋዬም ከዕለት ወደ ዕለት እየተመናመነ ሄደ። 2 ዓመት አለፈ፣ 4 ዓመት ሆነ፣ 6 ዓመት ሞላኝ። በዚህ መሃል ለሥራ ጉዳይ ወደ ሐዋሳ ሄድኩኝ። በወቅቱ አብሮኝ ከተመረቁ ጓደኞቼ ውስጥ የተወሰኑት ወንዶ ገነት የደን ኮሌጅ ውስጥ ሌክቸረር ሆነው፣ ግማሾቹ ማስተርሳቸውን ሰርተው፣ ሌሎቹ ፒኤችዲ ጀምረው ስለነበረ ለምን እግረ መንገዴን ጎራ ብዬ ሰላም ብያቸው አልሄድም አልኩና ወደ ወንዶ ገነት ደን ኮሌጅ አመራሁ። ጓደኞቼን አግኝቼ በስኬታቸው እንኳን ደስ አላችሁ ብዬ እውነት ለመናገር በውስጤም ቅናት መሳይ እያብሰለሰለኝ ካፍቴሪያቸው ውስጥ ቁጭ ብዬ እያወራን እያለን የቀድሞ መምህሬ የነበረ ዓለሚያ ዩኒቨርሲቲ ማለት ነው፣ በወቅቱ በኮሌጅ ውስጥ ትልቅ ባለስልጣን የሆነ ሰው መጣና ተገናኘ። አልረሳኝም። እንዴት ነህ? ደህና ነህ? እንደምን አለ? ሰላም ነው ወይ? የሚል ሞቅ ያለ ሰላምታሽ ጎደጎደልኝና ለመሆኑ ማስተርስን ተማርክ? አለኝ። ቀጥለና መልሴን ሳይጠብቅ መቼም ተምረህ እንደሚሆን ተስፋ አድርጋለሁ። አንተን እንደዚያ ነው የምጠብቅህ አለኝ። ኧረ አልተማርኩም አልኩት ውስጤ እየተቆማተረ። የመማር ጉጉቴ ከፍተኛ ስለነበረ ንግግሩ የውስጤን ስቃይ አባባሰው። ምንም አይደለም፣ ገና ወጣት ነህ፣ አሁንም ትደርሳለህ። ብቻ አንድ ነገር የምመክርህ ግን ሲል የትምህርት ዕድል የማግኝበትን አቅጣጫ ሊያመለክተኝ ይሆናል አልኩና ስፍ ብዬ